ስድስተኛ ክፍል ከሆናችሁ እነዚህን ጥያቄዎች መስራት ይኖርባችኋል። ፓርት 1 ከዚህ በፊት ሰርተናል፣ ዲስክሪፕሽን ላይ እናስቀምጣለን፣ እሱን ገብታችሁ እዩ። 17ኛ ጥያቄ የ10 የ20 እና የ30 የጋራ አካፋዮች የትኞቹ ናቸው ይላል። እነዚህን ለማወቅ መጀመሪያ ሊስት ማድረግ ትችላላችሁ። የ10 አካፋዮች እነማን ናቸው? የ10 አካፋዮች ትሉና 1 10 ሲካፈል 1 ስንት ጊዜ ይደርሳል? 10 ብላችሁ ትጽፋላችሁ። እዚህ ጋር ለ2 ይካፈላል። 10 ሲካፈል ለ2 ስንት ጊዜ ይደርሳል? 5። ስለዚህ የጋራ አካፋዮች የሚሆኑ 1 2 5 10 ያለበት እንመርጣለን። 1 2 5 10። ስለዚህ ሊሆን የሚችለው ይሄ ነው ማለት ነው። የጋራ አካፋይ ሌሎችንም ማየት ትችላላችሁ፣ ግን እቺኛዋን ቀድማችሁ መምረጥ ትችላላችሁ። የ20 አካፋዮች ደግሞ ማን ናቸው? 1 እዚህ ጋር 20 ትጽፋላችሁ። ለ2 ሲካፈል እዚህ ጋር ስንት ትጽፋላችሁ? 10 ትጽፋላችሁ። ከዛ በኋላ ለ3 አይችልም፣ ለ4 ይችላል። በ4 ስንት ጊዜ ይደርሳል? 5 ጊዜ ይደርሳል። ከዛ በኋላ የለም ማለት ነው። ስለዚህ አሁን እዚህ ጋር 1 2 5 10 1 2 5 10 ስቲል አሉ ማለት ነው። የ30 አካፋዮችን በተመሳሳይ ማለት ነው። የ30 አካፋዮችን ሊስት በምታደርጉበት ጊዜ እንደዚህ ጽፋላችሁ። ለ1 ሲካፈል ስንት ጊዜ ይደርሳል ነው የምንለው? 30 ጊዜ ይደርሳል እንላለን። ለ2 30 ሲካፈል ለ2 15 ጊዜ፣ አንድ ጊዜ መጨረስ። ለ3 አካፍሉ ስንት ጊዜ ይደርሳል? 10 ጊዜ ይደርሳል። ለ4 አይችልም። ለ5 አካፍሉ 6 ጊዜ ይደርሳል ማለት ነው። ስለዚህ የጋራ አካፋይ የሆነ የሚለውን በዚህ ማወቅ እንችላለን ማለት ነው። ከምርጫው ጋር ደግሞ ለመምረጥ ከፈለጋችሁ የጋራ አካፋይ ማለት እነዚህን ቁጥሮች የሚያካፍል ማለት ነው። 1 ሁሉንም ያካፍላል አይደል? 2 ሁሉንም ያካፍላል። 5 ሁሉንም ያካፍላል። 4 ግን ሁሉንም አያካፍልም። ስለዚህ ይሄኛው አይሆንም ማለት ነው። 20 10 ስለማያካፍል የማይሆንም። 30 እና 20 ይላል፣ ይሄም አይሆንም። ስለዚህ የጋራ አካፋይ የሚሆነው ይሄኛው ይሆናል ማለት ነው። የአንድ ሙሉ 2/5ኛ እና የ3/4ኛ ድምር ስንት ነው የሚለው። እነዚህን ለመደመር ቀላል መንገድ እናሳያቸዋለን። የመጀመሪያው ይሄኛውን ወደ ህገወጥ ክፍልፋይ ትቀይሩታላችሁ። 1 ሲባዛ በ5 5 5 ሲደመር 2 7 7 ኦቨር ስንት 5 ሲደመር 3 ኦቨር 4 እንላለን። ከዛ በኋላ ክሪስ ክሮስ መንገድ ትጠቀማላችሁ ማለት ነው። 4 ሲባዛ በ7 ስንት ነው? 28 ይሆናል። ሲደመር እንልና 5 ሲባዛ በ3 ስንት ነው? 15 ኦቨር 5 ሲባዛ በ4 20 ይሆናል ማለት ነው። ከዛ በኋላ ይሄን ትደምራላችሁ። 8 ሲደመር 5 ስንት ነው? 13 3ን ጽፌ አንድ አለኝ። 2 ሲደመር 1 3 ከአንድ ጋር 4 43 ኦቨር 20 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ለ ነው ማለት ነው። እነዚህ አይነት ነገሮች ሲደምሩ መጀመሪያ ወደ ህገወጥ ክፍልፋይ መቀየር አለበት ድብልቅ ከሆነ። ከዛ በኋላ ክሪስ ክሮስ መንገድ ተጠቅማችሁ ምን ማድረግ ትችላላችሁ? መደመር ትችላላችሁ ማለት ነው። 19ኛ ጥያቄ የ205 እና ሌላ ሙሉ ቁጥር ለምሳሌ ሀ ብንለው ትግአ 5 ነው። ትግአ ማለት ምን ማለት ነው? ትልቁ የጋራ አካፋይ ወይም ግሬተስት ኮመን ፋክተር GCF እንለዋለን፣ ወይም HCF ይባላል። ሃይስት ኮመን ፋክተር። የሁለቱ ቁጥሮች ትጋብ ማለት ደግሞ LCM ወይም ትንሹ፣ እዚህ ጋር ትንሹ ነው፣ እዚህ ጋር ትልቁ፣ ግራ እንዳትጋቡ። እዚህ ጋር ትልቁ የጋራ አካፋይ ነው፣ እዚህ ጋር ደግሞ ትንሹ የጋራ ብዜት 12300 ቢሆን ሁለተኛ ሙሉ ቁጥሩ ስንት ይሆናል? ይሄ በጣም ቀላል ነው። ትግአ ሲባዛ በትጋብ እኩል ነው የሁለት ቁጥሮች ብዜት የሚል አለ። እዚህ ጋር ልጻፍላችሁ። ትግአ ሲባዛ ትጋብ ማለት ከማን ጋር እኩል ነው? የሁለቱ ቁጥሮች ብዜት። እቺን ፎርሙላ ጻፏት። ሁለቱ ቁጥሮች ሀ እና ለ ከሆኑ ሀ ሲባዛ ለ እንላለን ማለት ነው። ስለዚህ አሁን መተካት ነው። ትጋ 5 ተሰጠናል። 5 ሲባዛ ትጋ ስንት ነው? 12300 እኩል ነው እንልና አንዱ ቁጥር 205 ነው ተብለናል። ሁለተኛው ቁጥር አናውቀውም፣ ሀ እንበለው ማለት ነው። ስለዚህ ምን እናደርጋለን? ይሄን 205 ይሄንም 205 እናካፍላለን። ይሄ በዚህ ጣፋና ሀ እኩል ነው ይሆናል። ከዛ በኋላ አሁን ይሄን ማቃለል እንችላለን። በስንት እናቃልል? በ5 እናቃልል። በ5 1 ይሄ በ5 ስንት ይሆናል? 41 ይሆናል ማለት ነው። ዘን በስንት ይቀለላል? ይሄ ደግሞ በ41 የሚቀለል ይመስለኛል። በ41 yes፣ ይሄ በ41 1 ይሆናል። ይሄ በ41 ደግሞ ስንት ይሆናል? 3 ይሆንና 300 ይሆናል ማለት ነው። ስለዚህ 300 ይሆናል ማለት ነው ሁለተኛው ቁጥር። ስለዚህ መልሱ ማን ይሆናል? ለ ይሆናል። አንደኛው መንገድ ይሄ ነው።
ሌላኛው መንገድ ደግሞ ምንድነው የምታደርጉት? የዚህና የዚህን ትጋ ትፈልጋላችሁ፣ ዘን ትጋ ትፈልጋላችሁ። ያው ጊዜ ይወስድባችኋል። እሱን ከምታደርጉ ግን ይችኛውን ብትጠቀሙ ሞር የተሻለ ነው። እዚህ ጋር ቁጥሮች ስታያችሁ አትደንግጡ፣ ምክንያቱም የሚካፈል ቁጥር ነው የሚሰጣችሁ ካልኩሌተር ስለማይፈቀድ። 20ኛ ጥያቄ የሁለት ቁጥሮች ብዜት 122 ተሰጥቶናል ቢሆን እና የሁለት ቁጥሮች ትጋብ ደግሞ አንድ ቢሆን። አሁን ትንሹ የጋራ ብዜት አንድ ከሆነ የሁለት ቁጥሮች ብዜት 122 ሊሆን ይችላል። ትልቁ የጋራ ብዜት ማለት ትልቁ የጋራ ብዜት አትሊስት ከእያንዳንዱ ቁጥር መብለጥ አለበት። ስለዚህ ይሄኛው ትግአ ብላችሁ አስተካክሉት። ትልቁ የጋራ አካፋያቸው አንድ ቢሆን ያ ማለት አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው። የሁለቱ ቁጥሮች ትግአ ስንት ይሆናል? ፎርሙላዋን ግን እቺን ያዙ። የሁለት ቁጥሮች ብዜት ማለት ስንት ነው? 122 እኩል ነው ትግአ እዚህ ጋር ተሰጥቶናል 1 ሲባዛ ትግአ ማለት ምንድነው? ትልቁ የጋራ ብዜት። ስለዚህ ትልቁ የጋራ ብዜት እኩል ነው ስንት ይሆናል ማለት ነው? 122 ይሆናል ማለት ነው። ስለዚህ መልሱ ይሄኛው ይሆናል። እዚህ ጋር ግን በደንብ መረዳት አለባችሁ። ትግአ ማለት አካፋይ ከሆነ ትንሹን ነው የምንወስድ። ትንሹ የጋራ አካፋይ ትንሹ የጋራ አካፋያቸው አንድ ከሆነ ሁለቱ ቁጥሮች ምን ይባላሉ? አንጻራዊ ብቸኛ ቁጥሮች ይባላሉ ማለት ነው። ሪሌቲቭ ፕራይም ነምበር በመባል ይታወቃል። ለምሳሌ አሁን 3 እና 4 ምንድን ናቸው? ሪሌቲቭ ፕራይም ነምበር ናቸው። የነዚህ ለምሳሌ ትልቁ የጋራ አካፋያቸው ማን ነው? አንድ ነው። ብዜታቸው ስንት ነው የሚሆነው? 12። ስለዚህ ትልቁ የጋራ ብዜታቸውም ስንት ይሆናል ማለት ነው? 12 ይሆናል ማለት ነው። ስለዚህ መልሱን በዚህ አስተካክሉት የኛውን ጥያቄ። ስለዚህ በዚህ መሰረት መልሱ 122 ይሆናል። 21ኛ ትንሹ ተተንታኝ ኢ ተጋማሽ ቁጥር ስንት ነው? እዚህ ጋር ሁለት ነገር አለ። ተተንታኝ መሆን አለበት፣ ሲቀጥል ደግሞ ምን መሆን አለበት? ኢ ተጋማሽ። አሁን ኢ ተጋማሽ እና ተተንታኝ አንድ ከሆነች ምንድን ነች? ኢ ተጋማሽ ናት። 3ም ኢ ተጋማሽ ናት። 5ም ኢ ተጋማሽ ነው። 9ም ምንድን ነው? ኢ ተጋማሽ ነው። ኢ ተጋማሽ ማለት ለሁለት ያለ ቀሪ የማይካፈል ማካፈል እንችላለን፣ ግን ያለ ቀሪ የማይካፈል ማለት ነው ኢ ተጋማሽ ማለት። ስለዚህ ሁሉም ኢ ተጋማሽ ናቸው። ግን ትንሹ ተተንታኝ ቁጥር ተተንታኝ ማለት ደግሞ ምን ማለት ነው? ከሁለት በላይ አካፋይ ያለው ማለት ነው። ከሁለት በላይ አካፋይ ያለው እቺን ያዙልኝ። ተተንታኝ ማለት ምን አልኳችሁ? ከሁለት በላይ ምን አለው? አካፋይ ያለው ማለት ነው። ስለዚህ አንድ ስንት አካፋይ ያላት? አንድ አካፋይ ብቻ ነው ያላት። ስለዚህ አትሆንም። 2 3 ስንት አካፋይ ያላት? 2 አካፋይ ያላት። 1 እና 3 ራሱ። 5 ስንት አካፋይ ያላት? 2 1 እና 5 ራሱ። 9 ግን ስንት አካፋይ ያለው? 1 አለው፣ 3 አለው፣ 9 አለው፣ 3። ስለዚህ ከሁለት በላይ አካፋይ ያለው ኢ ተጋማሽ የሆነ ትንሹ ተተንታኝ ቁጥር ማን ይሆናል ማለት ነው? 9 ይሆናል ማለት ነው። ሌሎችን ብታያቸው ኢ ተጋማሽ ቁጥር ሆነው ተተንታኙ ትንሹ 9 ነው። ሌሎቹ ወይ ምንድነው የሚሆኑት? ተጋማሽ ይሆናሉ። ለምሳሌ 4ን ብታዩ፣ 6ን ብታዩ፣ 8ን ብታዩ ምንድናቸው? ተጋማሽ ይሆናሉ ማለት ነው። ስለዚህ ትንሹ ተተንታኝ ኢ ተጋማሽ ቁጥር ይሄ ነው ማለት ነው። አሁን ከዚህ ጋር ተተንታኝ ምንድነው? ኢ ተጋማሽ ምንድነው የሚለው እንደለያችሁ ተስፋ እናደርጋለን። ከ1% ጋር እኩል ያልሆነው የትኛው ነው ነው የሚለን። 1% ማለት የመጀመሪያው 1/100 ማለት ነው። ስለዚህ ይሄ እኩል ነው። ሌላኛው ደግሞ ይሄንን ወደ ዴሲማል ወይም ወደ ነጥብ ስትቀይሩት ምን ይሆናል? 0.01 ይሆናል። ስለዚህ ይሄም እኩል ነው። 3/300 ይላል። ይሄንን በ3/3 ብታበዙት ስንት ይሰጣችኋል? 3/300 ይሰጣችኋል። ስለዚህ ይሄም ይሆናል። ይሄኛው ግን አይሆንም። እኩል ያልሆነው ስለሆነ 2/300 ከ1% ጋር ምን አይሆንም? እኩል አይሆንም። 1% ማለት ምን ማለት ነው? ለመቶ ማካፈል ማለት ነው። 2% ከተባላችሁ ምን ማለት ነው? 2/100 ማለት ነው። በ2 ማብዝቼ 4/200 ማድረግ እችላለሁ። እነዚህ ስቲል ምንድናቸው? እኩል ናቸው። ወይም 0.02 ብዬ ብጽፍ ምንድናቸው? እነዚህ እኩል ናቸው። 23ኛ አንድ ሙሉ ቁጥር ኢ ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ ስንት ሲሆን ነው? ኢ ተጋማሽ እና ተጋማሽ ቁጥሮችን መለየት አለባችሁ።
ኢ ተጋማሽ የሚሆነው የሆነ ቁጥር መጨረሻ ማለት የአንድ ቤት ለምሳሌ 3 4 6 ቢሆን ይቺ የስንት ቤት ናት? የአንድ ቤት እንላታለን። ይችኛዋ የ10 ቤት ናት። ይችኛዋ ደግሞ የስንት ቤት ናት? የመቶ ቤት እያልን እንቀጥላለን። ስለዚህ አሁን ይሄ ቁጥር ምንድን ነው የሚሆነው? ተጋማሽ ነው። ኢ ተጋማሽ ለመሆን የአንድ ቤት ቁጥሩ ኢ ተጋማሽ መሆን አለበት። 1 መሆን አለበት። 3 5 7 9 ከነዚህ ውስጥ ከሆነ ያ ቁጥር ምንድን ነው የምንለው? ኢ ተጋማሽ ቁጥር እንለዋለን። ለምሳሌ አሁን 3 4 6 8 9 ብላችሁ ምን አይነት ቁጥር ነው? ኢ ተጋማሽ ቁጥር ነው። ሌላም ቁጥር ለምሳሌ እዚህ ጋር 3 ብጨምርበት አሁንም ኢ ተጋማሽ ነው። የአንድ ቤት ዋጋው እነዚህ ኦድ ነምበር ወይም ኢ ተጋማሽ ከሆነ ያ ቁጥር ምንድነው የሚሆነው? ኢ ተጋማሽ ቁጥር ይሆናል ማለት ነው። 0 2 3 ይላል። እነዚህ ሁለቱ ካሉ ወይም ልንገራችሁ ይሄኛው ካለ ተጋማሽ ይሆናል። ተጋማሽ በ0 በ2 በ4 በ6 በ8 ከጨረሰ የሆነ ቁጥር ምን አይነት ቁጥር ነው? ተጋማሽ ቁጥር ነው። ለሁለት ያለ ቀሪ ይካፈላል። እንደዚህ ከሆነ ደግሞ በእነዚህ ከጨረሰ ቁጥሩ በሁለት ያለ ቀሪ አይካፈልም፣ በቀሪ ነው የሚካፈለው። ስለዚህ ኢ ተጋማሽ እንለዋለን ማለት ነው። 24ኛ ጥያቄ አንድ ነጋዴ በ50 ሺህ ብር የገዛውን ቴሌቪዥን በ5% አትርፎ ቢሸጥ ነጋዴው ያተረፈው ስንት ብር ነው? ስለዚህ የ50 ሺህን ስንት መፈለግ ነው? 5% መፈለግ ነው። ስለዚህ ምንድነው የምታደርጉት? 5/100 ሲባዛ በ50 ሺህ ታደርጋላችሁ ማለት ነው። ከዛ 20 ከ20 ይጠፋል። 5 ሲባዛ በ5 ስንት ነው? 25። ከዛ 2 ዜሮች ጨምራላችሁ። ስለዚህ ስንት ያተርፋል ማለት ነው? 2500 ብር ያተርፋል ማለት ነው። 10% አትርፎ ቢሸጥ ስንት ያተርፋል? እስኪ እዚህን ጻፉልን ኮሜንት ሴክሽን ላይ። አንድ ነጋዴ በ50 ሺህ ብር የገዛውን ቴሌቪዥን በ10% አትርፎ ቢሸጥ ነጋዴው ያተረፈው ብር ስንት ይሆናል? በ10% ለሚለው ሰርታችሁ መልሱን ኮሜንት ሴክሽን ላይ አስቀምጡልን። 25ኛ ጥያቄ 7/20 ወደ መቶኛ ሲቀየር ስንት ይሆናል? 7 20ኛ ወደ መቶኛ ሲቀየር ስንት ይሆናል? ወደ መቶኛ ማለት ምን ማለት ነው? ወደ ፐርሰንት ሲቀየር ማለት ነው። ስለዚህ ወደ ፐርሰንት ለመቀየር ምንድነው የምናደርገው? 7/20 ሲባዛ እናደርግና በ100% ብለን እንጽፋለን። 100% ስንል 1 ማለት ነው። ስለዚህ አሁን ወደ መቶኛ ከተባላችሁ ምን ማድረግ አለባችሁ? በመቶ አባዛት ማለት ነው። ስለዚህ አሁን ይሄን እናውቃለሁ። በ0 0 ትጠፋለች። ይሄ በ2 1 ነው። ይሄ በ2 5 ነው። 7 ሲባዛ በ5 ስንት ይሆናል? 35% ይሆናል ማለት ነው። ስለዚህ መልሳችን እዚህ ጋር ፐርሰንት መጨመር አለበት። 45%፣ 55%፣ 25%፣ 35%። ስለዚህ ስንት መሆን አለበት? 35% መሆን አለበት ማለት ነው። 7 20ኛ ወደ መቶኛ ሲቀየር ስንት ይሆናል የሚለው ማለት ነው። 26 ሀና ለቤተሰቦቿ 33 ስድስተኛ ኪሎ ግራም ሙዝ እና 5.6 ኪሎ ግራም ብርቱካን ገዛች። ሀና በአጠቃላይ ስንት ኪሎ ግራም ፍራፍሬ ገዛች ነው የሚለን። ይሄ ምን ማድረግ ነው? መደመር ነው። ስለዚህ 33/6 ሲደመር 56/10 ወደ ክፍልፋይ መቀየር አለባችሁ። ከዛ በቻላችሁት መጠን መጀመሪያ አቃሉት። ይሄንን አሁን ማቃለል ትችላላችሁ። እዚህ ጋር ግን በነጥብ ስለተሰጠን ይሄኛውን ወደ ነጥብ ብትቀይሩት የተሻለ ነው። ወደ ዴሲማል ማለት ነው። ከዛ በኋላ ወደ ዴሲማል ከቀየራችሁ በኋላ ከዚህ ጋር መደመር በክፍልፋይም እሰራላችኋለሁ፣ በሁለቱ አሳያችኋለሁ። ጀስት በዚህኛው መጀመሪያ ስናቃልለው በ3 ስናቃልለው ይሄኛው በ3 ይሆናል 11 ይሄ በ3 2 ይሆናል። ሲደመር ይሄ በ2 መቃለል ይችላል። 56 በ2 28 ይሆናል። 10 በ2 ደግሞ ስንት ይሆናል? 5 ይሆናል ማለት ነው። ዘን አሁን ክሪስ ክሮስ ትጠቀማላችሁ ቅድም እንደሰራ ነው። ይሄ 55 ይሆናል። 55 ሲደመር 56 ኦቨር 2 ሲባዛ በ5 10። 55 እና 56ን ደምሩት። 55 ሲደመር 56 ይሆናል። 5 ሲደመር 6 11 አንድ አለኝ። 5 እና 5 10 ከአንድ ጋር 11። ስለዚህ 111 ይሆናል ኦቨር 10ኛ ይሆናል። ይህ ማለት ደግሞ ነጥቧን አንቀሳቅሳችሁ ስንት ይመጣል? 11.1 ኪሎ ግራም ይሆናል ማለት ነው። መልሱ ማን ነው የሚሆነው? ሐመርሃ ይሆናል። ግን 33.6ን ወደ ዴሲማል መቀየር ትችላላችሁ። 33 ሲካፈል ለ6 ስንት ጊዜ ይደርሳል? 5 ጊዜ አይደል? 5 ሲባዛ 6 30። ከዛ ትቀንሱታላችሁ። 3 ሲቀነስ 0 3 3 ሲቀነስ 3 ምን ይሆናል? ነጥብ እንሰጥና 30 እናደርገዋለን።
30 ሲካፈል ለ6 ስንት ጊዜ? 5 ጊዜ። 5 በ6 30 ስትቀንሱ ምን ይሆናል ማለት ነው። ስለዚህ አሁን እንደምራለን 5.6 ሲደመር 5.5 6 ሲደመር 5 11 እንደ ጽፌ 1 አለኝ 5 ሲደመር 5 10 ከአንድ ጋር 11። ስለዚህ በሁለቱ መንገድ መስራት ትችላላችሁ ማለት ነው። 27ኛ ጥያቄ 2/5 ሲደመር 3/4 እኩል ነው የሚለን። እቺን አይነት ጥያቄ ስትሰሩ ክሪስ ክሮስ መንገድ ተጠቀሙ። ክሪስ ክሮስ መንገድ እየተሻለ ነው። ምንድነው የምናደርገው? 2/5 ሲደመር 3/4 አይደል? ስለዚህ አሁን ክሪስ ክሮስ እናደርጋለን። ክሪስ ክሮስ ደግሞ ገብቷችኋል ብዬ አስባለሁ። እቺ መጣ ታበዛታለች፣ እቺን ታበዛለች፣ እቺን ታበዛለች። ያ ማለት 2 ሲባዛ በ4 8 ሲደመር 5 ሲባዛ በ3 15 ኦቨር 5 ሲባዛ በ4 20 ይሆናል። 8 ሲደመር 15 ስንት ነው? 23 ይሆናል አይደል? ኦቨር 20 ይሆናል ማለት ነው። ስለዚህ 23 ኦቨር 20 የሚለውን እዚህ ጋር እንፈልጋለን። የለም። ስለዚህ እቺኛው 23 አድርጓት። ኮሬክሽን ያስፈልገዋል ይሄኛው። ምክንያቱም በትክክል ከደመራችሁት እንደዚህ ነው መሆን ያለበት። ግልጽ ነው ብዬ አስባለሁ። 23 ኦቨር 20 ይሄን 23ን ለ20 ስታካፍሉ ስንት ነው የሚመጣው? 1.15 ይመጣል። 2 ሲካፈል ለ5 ስንት ነው? 0.4 አይደል? ሲደመር 3 ሲካፈል ለ4 ደግሞ 0.75። ስለዚህ አሁን እነዚህ እንደምራችሁ 0.75 እና 0.4 ሲደምሩት እዚህ ጋር 0 ትጨምሩና 5 7 እና 4 11 አንድ ጽፌ እንዳለኝ 0 0 0 ከአንድ ጋር 1.15። ስለዚህ የትኛው መሆን አለበት ማለት ነው? ይሄኛው መሆን አለበት ማለት ነው። 23 ኦቨር 20 የሚለው መልስ ይሆናል ማለት ነው። 30 ኦቨር 4ኛ ሲቀነስ 0.9። ይሄንን ደግሞ አሁን እዚህ ጋር በነጥብ ስለሆነ የተሰራው ይሄኛውን ወደ ነጥብ መቀየር ትችላላችሁ፣ ወይም ወደ አስርዮሽ ማለት ነው። ስለዚህ 30 ሲካፈል ለ4 እናድርግ። እዚህ ጋር 30 አለ ሲካፈል እናደርግና ለ4 3 ለ4 ስለማይችል 30 ጋር እንወስዳለን። 30 ሲካፈል ለ4 ስንት ጊዜ ይደርሳል? 7 7 ሲባዛ በ4 28 0 ሲቀነስ 8 ስለማይችል እቺ 10 ትሆንና እቺ 2 ትሆናለች። 10 ሲቀነስ 8 2 ስትቀንሱት ምንም ይሆናል። ስለዚህ ነጥብ እንሰጥና 20 ይሆናል። 20 ሲካፈል ለ4 5 ጊዜ 5 ሲባዛ በ4 20 ስትቀንሱ 0 ይሆናል ማለት ነው። ስለዚህ 7.5 ሲቀነስ 0.9 ይሆናል ማለት ነው። እንዴት እንደምንቀንስ ላሳያችሁ። 7.5 ሲቀነስ 0.9 5 ሲቀነስ 9 አይችልም። ስለዚህ ከዚህ ትበደርና እቺ 15 ትሆናለች፣ እቺኛዋ 6 ትሆናለች። 15 ሲቀነስ 9 ስንት ይሆናል? 6 ነጥቧን እናወርዳለን። 6 ሲቀነስ 0 6። ስለዚህ 6.6 ይሆናል ማለት ነው። 29ኛ የ5 ሶስተኛ እና የ0.2 ብዜት ስንት ይሆናል ነው የሚለን። ይህን ደግሞ ወደ ክፍልፋይ መቀየር ይኖርብናል ማለት ነው። አንዳንዴ ምርጫውን ማየቱ ጥሩ ነው። ከዛ በኋላ እንድታስቡ ያደርጋቸዋል በምን አይነት መንገድ መስራት እንዳለባችሁ ማለት ነው። ስለዚህ 29ኛ ስንሰራ ምንድነው የምናደርገው? 5 ኦቨር 3 እናደርግና ሲባዛ ብዜት ማለት ማባዛት ስለሆነ ማለት ነው 0.2 ይላል። 0.2 ማለት ወደ ክፍልፋይ ስትቀይሩት ስንት ይሆናል? 2/10 ይሆናል። በኋላ ይሄን ማባዛት ትችላላችሁ ወይ ማቃለል ትችላላችሁ። መጀመሪያ በ5 ይሄን ደግሞ በ5 ከዛ 2 በ2 ይጠፋና 1/3 ይሆናል። ይሄ ካልመጣላችሁና አባዙ ቀጥታ 2 ሲባዛ በ5 ወይም 5 ሲባዛ በ2 10 ይሆናል። ኦቨር 3 ሲባዛ በ10 30። ከዛ 0ን በ0 አስታጣፋት 1/3 ይሆናል። ወይም ደግሞ እንዳልኳችሁ ማቃለል፣ ያ ማለት በ5 ይሄ 1 ይሆናል፣ ይሄ በ5 2 ይሆናል፣ ይሄ በ2 1፣ ይሄ በ2 1። 1 ሲባዛ በ1 1፣ 3 ሲባዛ በ1 3። መልሱ ይሆናል ማለት ነው። 30ኛ 0.32 ሲካፈል ለ5/4 ይላል። አሁን ይሄ እንዴት ነው የምታካፍሉት? 0.32ን ለ5/4 እንዴት ታካፍሉታላችሁ? እዚህ ጋር ወደ ክፍልፋይ ቀይራችሁ ብታካፍሉትና ከዛ በሎንግ ዲቪዥን አካፍላችሁ ብታገኙት የተሻለ ነው። ያ ማለት 0.32 ማለት ወደ ክፍልፋይ ስንቀይረው ስንት ይሆናል? 32 ኦቨር 100 ይሆናል ሲካፈል 5 ኦቨር 4 ማለት ነው። then ይሄ እንዴት ነው የምታካፍሉት? ያው በኢንቨርስ ማባዛት ይቻላል። 32 ኦቨር 100 ሲባዛ በ4 ኦቨር 5 ማለት ነው። ከዛ ይሄን ታባዙታላችሁ። 4 ሲባዛ 2 8፣ 4 ሲባዛ 3 12 128 ይሆናል። ኦቨር 100 ሲባዛ 5 ስንት ይሆናል? 500 ይሆናል ማለት ነው። ስለዚህ 128ን ለስንት ማካፈል እንችላለን? ለ500። 128 ሲካፈል ለ500 እናደርጋለን።
128 ለ500 አይችልም። ስለዚህ 0 ነጥብ። ስለዚህ 1280 ይሆናል ማለት ነው። ሲካፈል ለ500 ሁለት ጊዜ ይደርሳል ማለት ነው አይደል? 3 ጊዜ ብታደርጉት 1500 ይሆናል። ስለዚህ 2 እናደርጋለን። 2 ሲባዛ በ500 1000 ይሆናል። ከኋላ 0 8 2 እየቀነስኩ ነው 280 ይሆናል ማለት ነው። ዘን አሁን መልሱን ሌሎቹን ከዚህ በኋላ ቼክ ማድረግ ይሄ 0.3 ብሎ ስለሚጀምር አይሆንም። ይሄ 0.5 ብሎ ስለሚጀምር አይሆንም። ይሄም አይሆንም። ስለዚህ መልሱ ይሆናል ማለት ነው። ሙሉ ማካፈል አይጠበቅባችሁ። ምናልባት ግን ሌላ 0.2 የሚል ቢኖር ቀጣይ ማካፈል ይኖርባችኋል። እዚጋ ግን ኦልሬዲ የተወሰነ ስቴፕ መሄድ እንችላለን። ኦልሬዲ ነጥብ ስላለ 0 መጨመር እንችላለን። ይሄ ሲካፈል 2800 ሲካፈል ለ500 5 ጊዜ አካባቢ ይደርሳል። ምክንያቱም 5 ሲባዛ በ5 25 ማለት 2500 ስለሚሆን ማለት ነው። ዘን ስትቀንሱት ይሄ 300 ይሆናል። 300 ለ500 አይችልም። ስለዚህ ነጥብ ስለሰጠን ኦልሬዲ 0 3000 ሲካፈል ለ500 6 ጊዜ 6 ሲባዛ በ500 3000 ይሆናል ማለት ነው። ግን የመጀመሪያ ስቴፕ እዚህ ጋር ማቆም 0.2 ደርሶታል ኦልሬዲ። ስለዚህ ማቆም ትችላላችሁ ማለት ነው። ይህን ይመስላል ማለት ነው። ፓርት 1ን የመጀመሪያው ኮሜንት ሴክሽን ላይ ወይም ዲስክሪፕሽን ላይ እናስቀምጣለን። እሱን ገብታችሁ ተመልከቱ። 1-1 ኦንላይን ቱቶሪያል የምትፈልጉ ካላችሁ ቡክ አድርጋችሁ ማጥናት ትችላላችሁ። የሚከብዳችሁን የሚኒስትሪ ጥያቄዎች አብረን እንሰራለን። በግሩፕ የምታጠኑ ከሆነ ደግሞ የተወሰነ አስተያየት ስለሚኖረው በግሩፕ መምጣት ትችላላችሁ። ወይም ደግሞ ኢንዲቪጁዋል ማጥናት እንፈልጋለን ካላችሁ ከቤተሰቦቻችሁ ጋር ወርታችሁ ሊሆን ይችላል። ወላጆች ከሆነ የምታዳምጡ ወላጆች ለልጆች ቡክ አድርጋችሁ ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። የምትፈልጉ ኮመንት ላይ እንፈልጋለን ስትሉ ቴሌግራም ዩዘር ኔም እንልክላችኋለን። ቴሌግራም ላይ ገብታችሁ ማውራት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። እናመሰግናለን። መልካም ቆይታ